እንደዚሁ ደግሞ ወጣትና በቅርብ ጊዜ በቲክቶክ ላይ መልካም ስራዎችን በመስራት ከልጇ ጋር ተወዳጅነትን ያተረፈችው ናንሲ ኤንድ ካሪዝማ በሚል የቲክቶክ አካውንት የምትታወቀው ዮርዳኖስ ሽመልስን ወደዚህ እጠራለሁ። እሷም ተመዝግባለች፣ መታወቂያዋ ደርሷል ማለት ነው። ዮርዳኖስን አለ ልጇ ማየት አይቻልም አይደል? እናመሰግናለን። እንደምን ዋላችሁ? እንኳን ደህና መጣችሁ። አቶ ዮዳሄ አራያ ስላሴ የብሔራዊ መታወቂያ ፕሮጀክት ኮኦርዲኔተር፣ የተከበሩ አቶ አህሚድ ከኒሶ የሰነዶች ምዝገባና ማረጋገጥ አገልግሎት ዋና ስራ አስፈጻሚ፣ ክብርት ፍሬሕይወት ታምሩ የኢትዮ ቴሌኮም ዋና ስራ አስፈጻሚ፣ እንዲሁም የተቋማቶቹ ከፍተኛ አመራሮች፣ የተከበራችሁ እንግዶች፣ የሚዲያ አጋሮቻችን ዛሬ ላይ ጥሪያችንን አክብራችሁ በመካከላችን ስለተገኛችሁ እንኳን ደህና መጣችሁ ማለት ፈልጋለሁ። በዲጂታል ኢትዮጵያ ስትራቴጂ 2025 ላይ ከፍተኛ ትኩረት የተሰጠው የዲጂታል አይዲ እና ዲጂታል ኢትዮጵያን እውን ለማድረግ ሌት ተቀን እየተጋ የሚገኘው ኢትዮ ቴሌኮም ዛሬ ላይ ትልቅ መልካም ዜና ይዘውላችሁ መጥተዋል። ይሄ ታሪካዊ የሆነ ቀን ላይ ሁላችሁም ከኛ ጋር ስለተገኛችሁ እያመሰገንኩ ይህ መልካም ዜና ምንድን ነው የሚለውን ነገር በተወሰነ መልኩ ልጠረጥሩ ትችላላችሁ፣ የምታዩት ነገር ስላለ። ግን ይህን መልካም ዜና እንዲያበስሩልን ደግሞ የኢትዮ ቴሌኮም ዋና ስራ አስፈጻሚ ክብርት ፍሬሕይወት ታምሩን ወደ መድረክ ጋብዙልኝ። አመሰግናለሁ። ሰላም ለእናንተ ይሁን። እንዴት ዋላችሁ? ክቡር አቶ ዮዳሄ አራያ ስላሴ የኢትዮጵያ ብሔራዊ መታወቂያ ፕሮጀክት አስተባባሪ፣ እንደዚሁም ደግሞ ይህንን ትልቅ ሀገራዊ ፋይዳ ያለውን ጉዳይ ለማስፈጸም በየተቋማቱ ይህንን ለማስፈጸም አሳይመንት የተሰጣችሁ ተቋማቶችን በመካከላችን አላችሁ። የኢትዮ ቴሌኮም የስራ አጋሮች እና ሌሎች የስራ ኃላፊዎችም ጨምራችሁ በመካከላችን ስላላችሁ እጅግ አድርጌ አመሰግናለሁ። መሲ አጠር አድርጌ እንድናገር ፈልጎ ፕሮግራሙን ይዘቱን አልነገረንም። ሰርፕራይዝ አለን መሰለኝ፣ እሱን ወደኋላ እናያለን ማለት ነው። ሁላችሁም እንደምታውቁት እንግዲህ ሀገራችን ዲጂታል ኢትዮጵያ እውን እናደርጋለን ብለን በስፋት እየሰራ እንገኛለን። ይህን ለማድረግ የሚያስችሉ በርካታ ስራዎች በመሬት ላይ እየወረዱ እንዳሉ እንግዲህ በየጊዜው እናንተም የምታውቁት የምትገለገሉበት ነው ማለት ነው። የዚህ ራዕይ አካል የሆነውን አንዱና ወሳኝ ሚና የሚጫወተውን ፋይዳ ብሔራዊ የዲጂታል መታወቂያ እንዴት አድርገን ዜጎቻችን ተደራሽ ሆኖ ይህ መታወቂያ በእጃቸው እንዴት ይግባ የሚለውን ዛሬ በጋራ የምናየው ነው የሚሆነው ማለት ነው። ኢትዮ ቴሌኮም ዲጂታል ኢትዮጵያን እውን በማድረግ ላይ ነኝ። ይህንን ለማድረግ ደግሞ በርካታ የመሰረተ ልማቶችን እየዘረጋሁኝ ነው ብሎ በተለያዩ መድረኮችና አጋጣሚዎች ሲገልጽ ሁላችሁም ታውቃላችሁ። ይሄ የምትመለከቱት የዲጂታል ኢትዮጵያ ስትራቴጂ የዲጂታል ኢትዮጵያ ስትራቴጂ 2025 የምንለው አራት ዋና ፒላሮች አሉት ወይም ደግሞ አስቻይ ሚና ይጫወታሉ ተብሎ የተቀመጡ ጉዳዮች አሉ ማለት ነው። አንዱና ወሳኙ ኮኔክቲቪቲ ነው። ኮኔክቲቪቲ የምንለው እንግዲህ የሞባይል፣ የኢንተርኔት፣ የብሮድባንድ እና የመሳሰሉት አገልግሎቶችን በሰፊው ተደራሽ ማድረግ ማለት ነው። እንደዚሁም ደግሞ የኢነርጂ ማለት ነው። በዚህ ጉዳይ ላይ በሰፊው እንሰራለን። ዛሬ ግን አጀንዳዬ እሱ አይሆንም ማለት ነው። ሁለተኛው ኢናብሊንግ ሲስተም ከምንላቸው መካከል የመጀመሪያው ዲጂታል አይዴንቲፊኬሽን ነው። ዜጎች መለያ እንዲኖራቸው፣ ታማኝነት ያለው መለያ እንዲኖራቸው በየትኛውም ስፍራ
በማንኛውም ሰዓት ላይ ሆነው ማንነታቸው የሚገልጽ ታማኝነት ያለው አይደንቲፊኬሽን እንዲኖራቸው የሚያስችል ማለት ነው። ይህ ሲሆን እንግዲህ በመንግስትና በዜጎች መካከል በቀላሉ መረጃ መለዋወጥ ብቻ ሳይሆን የአገልግሎትን ተደራሽነትን የምናረጋግጥበት እድል ይፈጠራል ማለት ነው። ስለዚህ ዛሬ ትኩረታችን በሁለተኛው ፒላር ላይ ይሆናል። ሁለተኛው ፒላር የያዘው የዲጂታል አይደንቲፊኬሽን ብቻ ሳይሆን ዲጂታል ፔመንት እንደነ ቴሌ ብር ማለት ነው እንዴት በራዕይ እና በስትራቴጂ እየተሰራ እንዳለም ከነዚህ ፒላሮች መረዳት ትችላላችሁ ማለት ነው። ሌላኛው አስቻይ ሚና የሚጫወተው ይህን ምህዳር ደግሞ ሰኪዩር ማድረግ ማለት ነው። ደህንነቱ የተጠበቀ እንዲሆን ማድረግ ሌላው ቁልፍ ጉዳይ ነው ማለት ነው። ይህንን እንግዲህ ስንዘረጋ በቀላሉ የመንግስት አገልግሎቶችን ተደራሽ ማድረግ ዜጎች ካሉበት ሆነው ኢኮሜርስ የምንለውንም እንደዚሁ በተቀላጠፈና ወጪ ቆጣቢ በሆነ መንገድ ለዜጎች ተደራሽ የምናደርግበት እድል ይፈጥራል ማለት ነው። ለዚህ አራተኛው የምንለው ኢኮሲስተም የምንለው ፋይናንስ፣ ይህ የዲጂታል ምህዳር እውቀት ይፈልጋል። ሰው ላይ መስራት ደግሞ በእጅጉ ያስፈልጋል። ምቹ የሆኑ ደግሞ ወይም አስቻይ የፖሊሲና ሬጉሌሽን የምንላቸው ስርዓቶችም ደግሞ መዘርጋት ይጠበቅበታል ማለት ነው። እንግዲህ ይህንን ሰብሰብ አድርገን በአራት ፒላር ያስቀመጥነውን በየጊዜው ትግበራ ላይ ወይም ደግሞ በመተግበር ላይ እንገኛለን። የዚህ አካል የሆነውን አንዱን እንግዲህ ዛሬ ዲጂታል አይዲ የምንለውን ሁለተኛው ፒላር ወሳኝ ሚና የሚጫወተውን ነው የምናየው ማለት ነው። ዲጂታል አይዲ ወይም አይዴንቲፊኬሽን ለምን ስንል በርካታ ቁልፍ ተግባራትን ወይም ደግሞ ሁኔታዎችን መፍጠር ይችላል፣ አስቻይ ሁኔታ መፍጠር ይችላል። ከዲጂታል ኢትዮጵያና ከዲጂታል ኢኮኖሚ አንጻር ስናየው ደግሞ አካታች ዲጂታል ኢኮኖሚ ለመፍጠር ትልቅ እድል ይፈጥርላል ማለት ነው። ዲጂታል ኢኮኖሚ እየገነባን ተደራሽና አካታች ካልሆነ ትርጉም አልባ ነው የሚሆነው ማለት ነው። ስለዚህ ሁሉም ዜጎች አክሰስ የሚያደርጉት ኢኮኖሚ በኢኮኖሚው ግንባታ የሚሳተፉበት እድል የሚፈጠርበት ሊሆን እንደዚሁም ከዲጂታል ኢኮኖሚ የሚገኙ ትሩፋቶችን ተጠቃሚ መሆን ይገባቸዋል ማለት ነው። ለዛ ነው የዲጂታል አይዲ ለአካታች ዲጂታል ኢኮኖሚ ያልነው ማለት ነው። የዛሬውን መርሃ ግብራችን ምን እናገኝበታለን የሚለውን አጠር አድርጌ እንደው ዲጂታል አይዲ ሲባል በቃ አይዲ ያገኘ ከዛስ የሚል ጥያቄ የሚነሳ ይመስለኛል። በመጀመሪያ ደረጃ ሀገራት ለዜጎቻቸው መለያ ታማኝነት ያለው መለያ የመስጠት ትልቅ ኃላፊነት አለባቸው። አንደኛውና መሰረታዊ ጉዳይ ነው ማለት ነው። ለሰው ልጅ አይደንቲቲውን በየትኛውም ስፍራ ሆኖ ማንነቱን ማረጋገጥ የሚችልበት ታማኝነት ያለው እውቅና ያለው አይደንቲቲ ሊኖረው ይገባል ማለት ነው። ያንን ሲያገኝ ምን ይፈጥራል ካለን የመጀመሪያው ነገር የሚሆነው በማህበራዊና ኢኮኖሚያዊ እንቅስቃሴ ውስጥ ራሱን ማሳተፍ እንዲችል ትልቅ እድል ይፈጥርለታል ማለት ነው። የህዝብ አገልግሎት የምንላቸው የመንግስት አገልግሎት የምንላቸውን በቀላሉ ተደራሽ ማድረግ፣ ለምሳሌ የጤና እንክብካቤ ወይም አገልግሎት ሊሆን ይችላል። በአለው ብሔራዊ መታወቂያ እነዚህን አገልግሎቶች ማንነቱን አረጋግጦ ማለት ነው ወይም አሳይቶ ካለበት ስፍራ ሆኖ አገልግሎቱ እንዲያገኝ ፈቃድ ያገኛል ማለት ነው፣ ወይም እድል ያገኛል ማለት ነው። ከዛስ ባሻገር ሌሎች ንግድ ተቋማት በቀላሉ መተማመንን ስለምንፈጥር ዲጂታል ኢኮኖሚ እየገነባን ነው ብለናል። አገልግሎት ሰጪዎች ለመስጠት ተቀባዩ ለመቀበል በሁለቱ መካከል ደግሞ ተአማኝነትን ይፈጥራል ማለት ነው። ይህን ስናደርግ እንግዲህ የዲጂታል ክፍያ ስርዓትን እናሳልጥበታለን። ኢኮሜርስ ያልናቸውን ግብይቶችና አዳዲስ አገልግሎቶችን ለማድረስ ትልቅ ምን ይፈጥራል ማለት ነው? መደላደል ይፈጥርልናል ማለት ነው። አካታች የሆነም አስተዳደር ዜጎች ካሉበት ሆነው ይህን አገልግሎት እንዲያገኙ የተለያዩ የህዝብ አገልግሎት የምንላቸው ወይም መደበኛ የሚባሉ የመንግስት አገልግሎቶችን ጨምሮና ሌሎችም የንግድ ማህበረሰቡ የሚሰጣቸውን አገልግሎቶች ሁሉም ዜጎች በእኩል ማግኘት የሚችሉበትና ተደራሽ የሚሆኑበትን እድል ይፈጥራል። ሌላው ለሀገራችን በጣም አስፈላጊ ብዬ የማምነው አንዱ ኢኮኖሚያችን ራሱ በመረጃ የሚመራ ኢኮኖሚ መገንባት አለብን። በመረጃ የሚመራ ኢኮኖሚ ስንገነባ በመረጃ የተመሰረተ ደግሞ የፖሊሲ ማሻሻያ ማድረግ እንችላለን ማለት ነው። ስለዚህ የት ጋር ተደራሽ ሆነናል፣ የትኛው ኢኮኖሚ እያደገ ነው፣ የቱስ ደግሞ ቀዝቅዟል ብለን በመረጃ ላይ የተሞረከዘ ውሳኔ መስጠትና ማሻሻያዎችን ማድረግ ያስችለናል ማለት ነው። ስለዚህ ኢኮኖሚውን ለመገንባት እንደዚሁም በኢኮኖሚው ግንባታ ውስጥ የሚያጋጥሙትን ችግሮች በመረጃ ላይ ተሞርክዘን ማሻሻያ እንድናደርግ በእጅጉ እድል ይፈጥርልናል። ሌላኛው
በዲጂታል ዓለም እንግዲህ አንዱ ትልቁ ነገር አለመተማመን ብቻ ሳይሆን የተለያዩ ወንጀሎች ሊከሰቱ ይችላሉ ማለት ነው። ይህንን ለመከላከል ደግሞ ፍራውድ የምንለው ማለት ነው በእጅጉ ያግዛል ማለት ነው። ስለዚህ ዲጂታል አይዲ እንዲኖር ስናስብና ይሄንን እውን ለማድረግ የሚያስችል ኢንፍራስትራክቸር ስንገነባ በምክንያት እንደሆነ ማወቅ ያስፈልጋል። ዓላማ ኖሮት ራዕይ ኖሮት የሰው ልጅን ሕይወት እንደሚያሻሽል ስናስብ ሁላችንም ልባችንንም እጃችንንም ሰጥተን ለመስራት እድል ይፈጥራል። ዓላማውን ካልተረዳ ነውና ለሰው ልጅ ምን ትርጉም አለው መምጣት የሚለው ላይ ካልተግባባን ወይም ደግሞ ግልጽ የሆነ መረጃ ከሌለንና በዛ ላይ ተመርኩዘን መራመድ ካልቻለን አይ ቲንክ አስቸጋሪ የሚሆን ይመስለኛል። ለዚህ ነው ትንሽ ወደ ዋናው ነገር ከመግባቴ በፊት ቫልዩ ፕሮፖዚሽን የምንለው ምን ችግር ይፈልታልናል። አንዳንድ ቦታ ላይ ሄዳችሁ አገልግሎት ለማግኘት ማነህ ከየት ነው የመጣኸው አይደል? ብዙ ደቂቃዎች በዛ ይባክናሉ። በዲጂታል አይዲ ዘመን እሱ ምንም ያን ያህል ደቂቃ በዛ ማሳለፍ አይጠበቅም። በእጃችሁ ላይ በያዛችሁት የሞባይል ቀፏችሁ አይዴንቲቲያችሁን አሳይታችሁ የምትፈልጉትን መረጃም ሆነ አገልግሎት ማግኘት ትችላላችሁ ማለት ነው፣ በቀላሉ ማለት ነው። ይሄ ወጪም ጊዜም ይቆጥባል፣ ለዜጎችም ለአገልግሎት ሰጪውም ማለት ነው። ብዙ ጊዜ ገንዘብ የሚባክነው ይሄንን ቬሪፋይ ለማድረግ ማንነቱን ለማረጋገጥ ብዙ ርቀት እንሄዳለን ማለት ነው። በጣም ቀላል የሚባሉ አገልግሎቶችን ካለበት ሆኖ ማግኘት ሲችል ቀርቦም ራሱን ቬሪፋይ እስከሚያደርግ ራሱ ማንነቱ እስከሚያረጋግጥ ረጅም ሰዓታትን ይፈጃል ማለት ነው። አጠቃላይ ለሰው ልጅ ስማርት የህይወት ዘይቤ የምንለውን ለመገንባት እድል ይፈጥራል ማለት ነው። ጊዜያችንና ገንዘባችንን ይቆጥብልናል። ለዚህ ዜጎች ካሉበት ቦታ በማንኛውም ሰዓት ራሳቸውን ቬሪፋይ አድርገው አገልግሎት ማግኘት የሚችሉበትን ይፈጠርላቸዋል። እንደ ኢንዲቪጁዋል ካየ ነው ማለት ነው። የንግድ ተቋማትም እንደዚሁ በቀላሉ ይህንን የብሔራዊ አይዲ የምንለውን ወይም ዲጂታል አይዲን መሰረት አድርገው ደግሞ አዳዲስ ምርትና አገልግሎት ለገበያ ማቅረብ ይችላሉ ማለት ነው። አይዲ ባለመኖሩ ታማኝነት ያለው መለያ ባለመኖሩ በርካታ ምርትና አገልግሎቶች ለገበያ እየቀረቡ አይደለም። ለዚህ ማንነቱን አረጋግጦ ከሪሞት አምኜዋለሁ ልሽጥለት ይህን አገልግሎት ልስጥ ለማለት አስቸጋሪ መተማመን ስለማንችል ብዙ አገልግሎቶች ለዜጎች መድረስ እየቻሉ አልቀረቡ ማለት ነው። ስለዚህ ይሄ ምንድነው መልካም አጋጣሚ ሚስ እያደረግን ነው ማለት ነው፣ እያጣን ነው ማለት ነው። ለዚህ አገልግሎት አቅራቢ የምንላቸው የግል ዘርፉን ብቻ ሳይሆን መንግስትም የሚሰጠውን አገልግሎት ለዜጎች ከቤታቸው ከትምህርት ቤታቸው ካሉበት ከቢሮአቸው ሆነው ማግኘት የሚችሉበትን እድል ይሄንን ፋሲሊቲ ተጠቅሞ መስጠት ይችላል ማለት ነው። ስለዚህ መልካም መስተዳድርም እንዲኖረን ትልቅ አስተዋጽኦ ያደርጋል። ይሄ በሌሎች ሀገር ተግባራዊ ባደረጉ ኢኮኖሚውን ማሳደግ ማሻሻል፣ ዜጎችና መንግስት ያላቸውን ግንኙነት በተለይ መስተዳድሮች የተሻለ አገልግሎት ለነዋሪዎቻቸው ለዜጎቻቸው መስጠት እንዲችሉ ትልቅ እድልን ፈጥሮላቸዋል። ይሄን እኛም እንደ ሀገር የራሳችን ልናደርግ ይገባናል ማለት ነው። በዋናነት በምክንያት ነው የምናደርገው የራሳችን ህይወት ለማሻሻል ነው የሚለውን እንድትይዙልኝ ስለፈለኩ ነው ማለት ነው። እንደ ምሳሌነት እዚያ ያስቀመጥኩት የኢትዮ ቴሌኮምን አገልግሎት ለምሳሌ ዛሬ ላይ በቀበሌ መታወቂያና በሌሎች መታወቂያዎች አገልግሎት እንሰጣለን። የብሔራዊ መታወቂያ ግን ሲኖር ወደፊት አሁን ዛሬ ስናስጀምረው ደግሞ ይሄ ላላቸው ለምሳሌ የፋይናንስ አገልግሎትን ተደራሽ ለማድረግ ይረዳል። ዲጂታል አይዲ ካልን ክሬዲት ስኮራቸውን ዛሬ ላይ በቴሌብር የሚበደሩ ደንበኞች አሉን አይደል? እስካሁን ድረስ ክሬዲት ስኮራቸው የሚሰላው የመበደር አቅማቸው የሚሰላው ከኢትዮ ቴሌኮም ጋር ባላቸው ግንኙነት ከቴሌብር ጋር ባላቸው ትራንዛክሽን እና የአከፋፈል ባህሪያቸው ላይ ተመርኩዘን ይሄን ያህል የመበደርና የመክፈል አቅም አላቸው እያለን እያበደር ነው። አንድ አቅም ይጨምርናል ለኛም እንደዚሁም አገልግሎቱን የፋይናንስ አገልግሎትን ተደራሽ ለማድረግ አይደለም እንደዚሁም አካታች ለማድረግ ማለት ነው። የሚያስተማምን አንድ ደግሞ ተጨማሪ ምን አገኘን ማለት ነው? ዲጂታል አይዲ። ያ ሲኖር የደንበኞቻችን የመበደራቸውን አቅም አውቶማቲካሊ የአርቲፊሻል ኢንተለጀንሳችን ይሄን የሚሰራው ሲስተማችን ስኮራቸውን በሆነ ፐርሰንት ከፍ ያደርገዋል ማለት ነው። ይሄ የዲጂታል አይዲ አንዱ የሚያመጣልን ጠቀሜታ የፋይናንስ አገልግሎትን ተደራሽ ለማድረግ የግብይት ስርዓትን ለማሳለጥ ነው ካልነው ውስጥ አንዱ እንደ ምሳሌ ልናነሳው እንችላለን። ዲቫይስ ለምሳሌ የሞባይል ቀፎች እንደምታውቁት የስማርትፎን በተለይ ዋጋው ከፍተኛም ስለሆነ ዜጎች በቀላሉ ወይም ደንበኞች በቀላሉ ገዝተው ለመገልገል ይቸገራሉ። የተለያዩ ኢንተርቬንሽኖችን እስከዛሬ ድረስ እንወስድ ነበር፣ አሁንም እየወሰድን እንገኛለን። ዲጂታል አይዲውን ተጠቅመን ደግሞ አሁን ይሄ የሚያስተማምነን መለያ ስለሚኖራቸው በክሬዲት እንዲያገኙ
አንድ እድል ደግሞ ይፈጥራል ማለት ነው። እንደዚህ እያሉ እንደኛ ሌሎች ተቋማትም አገልግሎት የሚሰጡበት እድል ይፈጠራል፣ አዳዲስ ፕሮዳክቶች ይፈጠራሉ ብለን እናስባለን ማለት ነው። ወደፊት የሚሆን ገና የሚሰራ ነገር ሳይሆን አውቶማቲካሊ ዛሬ ስናስጀምር ያው ኢትዮ ቴሌኮም በባህል በስራ ባህል ቁጭ ብሎ መጀመሪያ ያስባል። ረጅም ጊዜ የሚወስደው ስትራቴጂ በመቅረጽ ላይ ነው። ችግሩ ምንድነው? እንዴት ይፈታል? ይህም በደንብ እናያለን። ናሽናል አይዲ ዛሬ ስናስጀምር በተመሳሳይ እንደሱ ነው ያደረግነው። ኢንድ ቱ ኢንድ እንዴት አይደል ችግሩ እንዴት እንደሚፈታና ለዜጎች ለደንበኞቻችን እንዴት ቫልዩ አድ እናደርጋለን የሚለውን አስበን ነው የምናስጀምረው። ስለዚህ ይሄ አውቶማቲካሊ አሁን ለምንሰጣቸው አገልግሎቶች የተሻለ አገልግሎት እንድንሰጥ እድል ይፈጥራል ማለት ነው። አንዳንድ ጊዜ ይገጥማቸዋል። ይሄ ቁጥር የኔ ነው አይደለም፣ ከዚህ በፊት እኔ እጠቀምበት ነበረ አይደል፣ እንደዚህ አይነት ነገር ይገጥማቸዋል። አሁን ናሽናል አይዲ ሲኖር ደንበኞቻችን ፕሮፋይላቸውን በናሽናል አይዲያቸው ደግሞ እናጠራለን ማለት ነው። ስለዚህ በየትኛውም ጊዜ የራሳቸው መሆኑን መተማመኛ የሚፈጥር አንድ ከፍ ያለ ሌየር ደግሞ ይጨምርላቸዋል ማለት ነው። እንደዚህ እያለን እንደ ሀገርም እንደ ተቋምም በርካታ ችግሮች የምንፈታበት እድል ይፈጥራል። ይሄን ታሳቢ አድርገን ነው እንግዲህ ዛሬ ላይ ሲግናል ትንሽ አስተካክሉ እባካችሁ። ይሄን ታሳቢ በማድረግ እነዚህና መሰል ጠቀሜታዎች ስላሉት ምንድነው መሳይ ያለው የምስራች አለን ያለው ምንድነው የምስራች? ይሄ የምስራች ነው ወይ እንዳትሉ፣ ለኛ ከጠቀሜታው አንፃር ሀገራዊ ፋይዳው ራሱ ስሙ ፋይዳ ነው። ናሽናል አይዲ እንደምታውቁት ማለት ነው። ስለዚህ ዛሬ በመላው ሀገራችን የናሽናል አይዲ የብሔራዊ መታወቂያ ምዝገባ በተመሳሳይ ሰዓት ማለት ነው በ29 ከተሞች አዲስ አበባን ጨምሮ ኢትዮ ቴሌኮም አስጀምሯል ማለት ነው። ይሄ ነው ጉድ ኒውስ። ይህንን ራዕይ መንግስት ቀርጾ ፕሮጀክት ኦፊስ ተደራጅቶ በርካታ ዝግጅት ሲደረግ ቆይቷል። በዚህም በባለፉት አመታት እንግዲህ ባደረግናቸው ኢንተርቬንሽኖች 4.6 ሚሊዮን ዜጎች የናሽናል አይዲ ተጠቃሚ እንዲሆኑ አስችሏል ማለት ነው። ግን ካለን የህዝብ ቁጥር አንጻር በእንደዚህ አይነት አካሄድ መቼ ነው ሁሉንም ተደራሽ እናደርገው የሚለው እንደ ተቋም እንደ ሀገርም እንደ ዜጋም ያሳስበናል ማለት ነው። ዛሬ እየወሰድን ያለነው አክሽን ወይም ኢንተርቬንሽን ይሄንን ጋፕ ለማጥበብ ነው ማለት ነው። አይደለም አካታች መሆን አለበት። የምንገነባው ኢኮኖሚ የምንገነባው ዲጂታል ኢኮኖሚ ብቻ አይደለም፣ ሌላውም ኢኮኖሚ ቢሆን ጤነኛና ዘላቂነት የሚኖረው የሚገነባው ኢኮኖሚ አካታች ሲሆን ነው ማለት ነው። ለዛ ነው ዛሬ ኢትዮ ቴሌኮም በአዲስ አበባ ላይ የብሔራዊ መታወቂያ ምዝገባን ሲያስጀምር በተመሳሳይ ማለት ነው በ29 ከተሞች በአጠቃላይ አገልግሎቱ በተመሳሳይ ሰዓት እየተጀመረ ነው ማለት ነው። የኛ ቺፍ ኦፊሰሮች ከፍተኛ ኃላፊዎች ሌሎቹ ከተማም ላይ እያስጀመሩ ናቸው ያሉት ማለት ነው። እነዚህን አገልግሎት የምታገኙበትን የኢትዮ ቴሌኮም አገልግሎት መስጫ ማዕከላት በቀላሉ እዚህ ጋር ያለውን ስም ለመያዝ መጨነቅ የለባችሁም። የቴሌብር ሱፐር አፕ ላይ ገብታችሁ የናሽናል አይዲ ሬጅስትሬሽን ሴንተር ብላችሁ ስትጠይቁበት ለምሳሌ ዛሬ እዚህ ነን አይደል ያለነው ሀያት በስንት ኪሎ ሜትር ርቀት ላይ ኢትዮ ቴሌኮም ይሄ የሬጅስትሬሽን ማዕከል እንዳለው ይነግራችኋል ማለት ነው። በቀናችሁና በቀለላችሁ መንገድ ሄዳችሁ በትንሽ ደቂቃ ውስጥ ሬጅስትሬሽኑን ማከናወንና የብሔራዊ መታወቂያ ባለቤት የምትሆኑበት እድል ፈጥረናል ማለት ነው። ለዛ ነው ጉድ ኒውስ ያልነው ማለት ነው። ለኛ ከአካታችነቱ አንጻር ካለው ሰፊ ስራ ይጠይቃል። በኋላ ታይቷላችሁ ምን ያህል እንደ ሀገር እንዳቀድን ይህን እቅድ እውን ለማድረግ እንዴት ብንሄድ የተሻለ ነው የሚለውን አስበንም ጭምር ነው ማለት ነው። ኢትዮ ቴሌኮም ያለው አቅም ሁላችሁ የምታውቁት የቴሌኮም መሰረተ ልማት ብቻ ሳይሆን እነዚህን በሚሊዮን ያሉ በሀገር ደረጃ ማለት ነው የምናስተናግዳቸውን ደንበኞቻችንን ማለት ነው ተደራሽ ለመሆን የራሳችን የሆኑ የአገልግሎት መስጫ ማዕከላት አሉን። ከዚህ በተጨማሪ ደግሞ አጋሮች አሉ፣ አብራችሁን ዛሬም ያላችሁ ማለት ነው። አጋሮቻችንም ዝግጁ እንድትሆኑ ብለን ነው እዚህ ጋበዝናችሁ ማለት ነው። በቀጣይም ወደ እናንተ ስለምንመጣ እንደ ሀገር ይህንንም አቅም አሟጠን መጠቀም ስላለብን ማለት ነው። ስለዚህ የራሳችን አጠቃላይ ያለን 949 የአገልግሎት መስጫ ማዕከል በሀገር አቀፍ ደረጃ አለን። ከዛ ውስጥ ራሳችን የገነባ ነውና እንደዚሁም ደግሞ ከኛ ጋር አብረው የሚሰሩ ቢዝነስ ፓርትነርስ የምንላቸው ምርትና አገልግሎቶቻችን የሚያከፋፍሉ አሉ ማለት ነው። በፍራንቻይዝ ከኛ ጋር የሚሰሩ ወደ 455 አሉ። እነዚህንም በቀጣይ እንግዲህ በሂደት እናካትታለን ማለት ነው። በዚህ ልክ ከሰራን አካታች ለማድረግ እንዳልነው
ለአካታች ዲጂታል ኢኮኖሚ እንዳልነው እሱን ማሳካት የምንችልበት እድል ይፈጠራል ማለት ነው። ይሄንን ስናደርግ ምን ይሆናል? እንደ ሀገር በ2018 90 ሚሊዮን ዜጎች የዲጂታል አይዲ ወይም የብሔራዊ መታወቂያ እንዲኖራቸው እቅድ ተይዟል። ይህ እቅድ እንዴት ይሳካል ከሚለው አንዱ ሊዲንግ ሮል ይጫወታል ብለን የምናስበው ኢትዮ ቴሌኮም ሰፊ ሆነ የመሰረተ ልማት የቴሌኮም መሰረተ ልማት ብቻ አይደለም፣ የሰው ኃይል ኦፕሬሽን በሀገር ደረጃ ማንቀሳቀስ የሚችል ቲም አለው። ትልቅ በደንብ የተደራጀ ለዚህ ደግሞ አቅም የተገነባለት የብሔራዊ መታወቂያ አስተባባሪ ቢሮ አሰልጥኖልናል። ሰራተኞቻችን የሰለጠኑ ባለሙያዎች አሉን። እነሱ በመላው ሀገራችን ዜጎች ይህንን አገልግሎት እንዲያገኙ የሚያስችል ስራ ይሰራሉ ማለት ነው። ይህ ሲሆን በአማካኝ በወር 1 ሚሊዮን ገደማ ሬጅስትሬሽን እናከናውናለን ብለን አቅደናል። እስከ 2018 ድረስ ባለው ጊዜ ውስጥ ከተያዘው ከ90 ሚሊዮን ኢትዮ ቴሌኮም ወደ 32 ሚሊዮን የሚሆኑትን ይመዘግባል ማለት ነው። ይሄ እንግዲህ በዚህ ፍጥነትና እንዳልነው 1 ሚሊዮን ሜቢ ከዛም በላይ ለማሳካት ጥረት እናደርጋለን። ወደ 36 በመቶ የሚሆነው እንደ ሀገር ከተያዘው እቅድ ኢትዮ ቴሌኮም ያሳካል ብለን ይዘናል ማለት ነው። ለዛ ነው ይሄ ጉድ ኒውስ ነው ብለን እኛ የወሰድ ነው ማለት ነው። ሶፋር 4.6 ሚሊዮን አለን። ጉዞዎችንን ካላፋጠን ነው እና ለተለያዩ ዲጂታል ኢኮኖሚው ግንባታው እየፈጠነ አይዴንቲፊኬሽኑ ወደ ኋላ ከቀረ ጥቂቶች ብቻ አይዴንቲፊኬሽኑ ያላቸው አክሰስ የሚያደርጉት ኢኮኖሚ ነው የምንገነባው ማለት ነው። ያ ደግሞ ትክክል አይሆንም አይደል? ጤናማ ዘላቂነት ያለው ሁሉም ከዲጂታል ኢኮኖሚ ከሚያመጣው መልካም አጋጣሚዎችና ትሩፋት ተጠቃሚ መሆን የሚችልበት አሰራር መዘርጋት ወሳኝና አስፈላጊ ነው ብለን እናስባለን። ኢንክሉዥን አንደኛው የዲጂታል አይዲ ትልቁ ጠቀሜታ ኢንክሉዥን ማምጣት ነው። ይህን ለማሳካት ወደ 1200 የሚሆኑ ኪቶችን ነው የመመዝገቢያ ኪቶችን በግዢ ፕሮሰስ እያደረግን ያለ ነው። አሁን ላይ ያስጀመርንባቸው ወደ ሀገራችን ለማስገባት የቻልናቸውን ኮንፊገር አድርገን በእነሱ አማካኝነት ስራ ጀምረናል። ጥሩ ነገሩ በአገልግሎት ማዕከላችን ብቻ ሳይሆን ይህንን እቅድ ለማሳካት እያሰብን ያለ ነው ሞባይል ቲም ይኖረናል። ሞባይል ቲም ያደረግንበት ምክንያት አንዳንድ ተቋማትና አንዳንዱ ደግሞ ለምሳሌ የስደተኞች ካምፕ የምንለው መጥተው ለመመዝገብ ይቸገራሉ። ስለዚህ ስፔሻል ኔቸር ያላቸው ከክልሎች ጋር ከመስተዳደሮች ጋር በመነጋገር ስፔሻል አቴንሽን ሊሰጣቸው የሚገባ ወይም ባሉበት ምዝገባው ሊከናወንላቸው የሚገባ እነዚህንም ለይተን ደግሞ ለማገልገል ዝግጅት እያደረግን ነው ማለት ነው። የመንግስት ተቋማት ሊሆኑ ይችላሉ እንዳልኳቸው፣ አንዳንዶች ትምህርት ቤቶች በተለየ መልኩ ባሉበት ሆነ ቦታ ልናስተናግዳቸው የሚገባ ሞባይል ቲም ይኖረናል ማለት ነው። ይህን ስናደርግ ነው እንግዲህ በአጠቃላይ ቀደም ብዬ ጠቀስኩትን 32 ሚሊዮን ያልነውን እቅድ እናሳካለን ብለን ያስብ ነው። እነማን ናቸው? የዲጂታል አይዲን ብዙ ጊዜ ተነግሯል። በጣም ጥሩ ስራ እየተሰራ ነው። የግንዛቤ ማስጨበጫ ብሔራዊ መታወቂያ አስተባባሪ ቢሮ በኩል ግን ሁላችንም ልንገነዘብ የሚገባው ከአምስት እና ከ5 ዓመት በላይ የሆኑ ዜጎች ሁሉ ይህንን አይዴንቲቲ ካርድ አይዲ የመውሰድ መብት አላቸው ማለት ነው። መውሰድ ብቻ ደግሞ ሳይሆን በዲጂታል በሱፐር አፕ እንዳልኳችሁ በሞባይል ተጠቅመው ደግሞ የትኛውን ቦታ ላይ መገልገል ይችላሉ። አዋጁ ይህን ይፈቅዳል። የኢትዮጵያ ዲጂታል መታወቂያ አዋጅ ማለት ነው። ከኢትዮጵያኖች ውጪ ደግሞ እንደዚሁም በሀገራችን የሚኖሩ የውጭ ዜጎች የስራ ፈቃድ ያላቸው ይህንን የዲጂታል አይዲ እንዲወስዱ ይፈቅዳል ማለት ነው። ስለዚህ አገልግሎቱ የምንሰጠው ለነሱም ጭምር ይሆናል ማለት ነው። በእነዚህ በዘረጋናቸው ፋሲሊቲዎች አማካኝነት ማለት ነው። አይዲውን ለመውሰድ እንግዲህ የሚያስፈልጋችሁ በጣም ቀላል ነገር ነው። ማንነታችሁን የሚገልጽ የትኛውንም አይነት ዶክመንት ይዛችሁ የቀበሌ መታወቂያ ሊሆን ይችላል፣ መንጃ ፈቃድ ሊሆን ይችላል፣ የትኛውንም አይነት ብቻ የእናንተን ማንነት የሚገልጽ ይዛችሁ በአገልግሎት መስጫ ማዕከል በመቅረብ በትንሽ ደቂቃ ውስጥ አገልግሎቱን ታገኛላችሁ ማለት ነው። ካገኛችሁ በኋላ እንዳልኩ ቀደም ብዬ እንደጠቀስኩት ሱፐር አፕ ላይ ቴሌብር ላይ በዚህ መልክ አክሰስ ታደርጉታላችሁ። ምናልባት በኋላ ዲሞንስትሬሽን እናያለን። ችግር ቢገጥመንስ አንዳንድ መረጃ ብንፈልግ ካላችሁ ኢትዮ ቴሌኮም ያለው እንዳልኳችሁ ሰፋ ያለ መሰረተ ልማት አለው ብለናል። የአገልግሎት ለምንሰጣቸው ሁሉ ሳፖርት የምንሰጥበት እገዛ የምናደርግበት ለደንበኞቻችን ቻናሎች አሉን። በተለይ በቅርብ ጊዜ የገነባ ነው የዲጂታል ቻናል በየትኛውም ማለት ነው በዋትሳፕ፣ በቴሌግራም፣ በፌስቡክ በተለያየ መልክ እኛን ልታገኙን ትችላላችሁ ማለት ነው። ምናልባት ጥያቄ ማብራሪያ ብትፈልጉ ከናሽናል አይዲ ጋር በተያያዘ
እንደዚሁም በብሔራዊ ደረጃ አጭር ቁጥር አለ። ተጨማሪ ግን ማብራሪያ ብትፈልጉ በእነዚህ የአገልግሎት የምንሰጥባቸው ሳፖርት በምንሰጥባቸው መገልገል ትችላላችሁ ማለት ነው። ስለዚህ ሪሊ ይሄንን 32 ሚሊዮን እንዴት ነው ልታሳኩት ያሳባችሁት? ያው ከደረስንበት አንጻር ብዙ ጥያቄ ስለሚነሳ ማለት ነው። ኢትዮ ቴሌኮም አሁን ላይ 77 ሚሊዮን ደንበኞች አሉት። እንግዲህ ከዚሁ 32 ሚሊዮን እናሳካለን ማለት ለኛ ያው ምን ማለት እንደሆነ በደንብ ይገባቸዋል ማለት ነው። ስለዚህ ተደራሽነታችን በሀገር አቀፍ ደረጃ ስለሚሆን አካታችነቱንም ብለን የተነሳንበትን ራዕይ ለማሳካት ትልቅ እድል ይፈጥርልናል። እንደዚሁም ደግሞ ቀደም ብዬ እንደጠቀስኩት ዲጂታል አይዲ ግዴታ ፕሪንት ማድረግ አይጠበቅባችሁም። ስለዚህ ኢንተርኔቱን ሱፐር አፑን ተጠቅማችሁ አክሰስ ታደርጉታላችሁ ብለናል። ለዚህስ ምን ምቹ ሁኔታ ተፈጥሯል ያላችሁ እንደሆነ 44 ሚሊዮን እና በላይ ወይም 44.5 ሚሊዮን የቴሌብር ደንበኞች አሉ። ቴሌብር ላይ እንግዲህ እኛ 32 ሚሊዮን ብለናል። ከ32 ሚሊዮን በላይ የቴሌብር ደንበኞች አሉ ማለት በቀላሉ በሱፐር አፕ አማካኝነት አይዲያችሁን አክሰስ ታደርጉታላችሁ ማለት ነው። ሌላ ምን ምቹ ሁኔታ ተፈጥሯል ካልን ይሄ እዚህ ላይ የሚበቃ አይደለም። አሁን ላይ ያለንን ምቹ ሁኔታ ነው ኢናብሊንግ ኢንቫይሮንመንት ወይም ካፓቢሊቲ እየተናገርኩ ያለሁት። 42% የሚሆነው ኔትወርካችን ላይ ኮኔክት ያደረጉ ወደ 81 ሚሊዮን የሚሆኑ ዲቫይሶች አሉ፣ ስማርትፎን ናቸው። ያ ማለት አሁንም ዲጂታል አይዲውን አንዳንዴ ሪሊ እንደ ሀገር ሬዲ ነን ወይ የሚል ጥያቄ ይነሳል። ኢንድ ቱ ኢንድ ነው ያየነው። ምን ኢንፍራስትራክቸር አለ? በመሰረቱ የዘረጋነው ኢንፍራስትራክቸር ሁሉ ትርጉም የሚኖረው እንዲህ አይነት ቫሊዩ አድ የሚያደርግ ችግር የሚፈታ ሶሉሽን ይዘን ለዜጎቻችን ስንቀርብ ነው። ስለዚህ 42% ስማርትፎን ፔኔትሬሽን አለን ካለን ይህንን አክሰስ አድርገው አይዲያቸውን ማግኘት የሚችሉበት እድል መፍጠር እንችላለን ማለት ነው። ይህ ቁጥር በየጊዜው እያደገ የሚመጣ ነው የሚሆነው ማለት ነው። ከሱም ጋር የተያያዘ ሰፊ ስራዎች ስለምንሰራ ስለዚህ በቀላሉ ዛሬ ላይ የብሔራዊ መታወቂያ ፋይዳን ለማግኘት ብዙ ሳትቸገሩ በአዲስ አበባ እንደዚሁም ከአዲስ አበባ ውጪ በ29 ከተሞች መገልገል እንደምትችሉ ነው ላበስራችሁ የምወደው። ይህን ሁሉ ስራ የምንሰራው ከብሔራዊ መታወቂያ አስተባባሪ ቢሮ ጋር በጋራ በመሆን ነው። ኮላቦሬት የምናደርገው በጋራ የምንሰራባቸው ጉዳዮች ምዝገባ ላይ ብቻ አይደለም። ከተመዘገበና አይዲ ካገኘ በኋላ ከዛስ የሚለው ላይ ደግሞ ብዙ ስራዎች ይሰራሉ ማለት ነው። ጠቀሜታ እንዲኖረው ማለት ነው። ኦተንቲኬሽን መስራት፣ ይህንን ሁሉ ደግሞ የምንመዘግበውንም ለዚህ ስራ የሚያስፈልግ ኢንፍራስትራክቸር ማቅረብ፣ አስተማማኝ እንዲሆን ማድረግና ሌሎችንም ጉዳዮች ጨምሮ በጋራ እንሰራለን። ይሄ ሲሆን እንግዲህ በዲጂታል ኢትዮጵያ የያዝነውን ራዕይ አብረን ሆነን እናሳካለን ብለን እናምናለን። ይህ ግን የሁለቱ ተቋማት ርብርብ ብቻ ሳይሆን የሌሎቻችንንም ይፈልጋል። ግንዛቤ በመፍጠር እንደዚሁም ዜጎች ተጠቃሚ እንዲሆኑ በማበረታታት በተለይ ብዙ ጊዜ የምንለው የስራ እድል መፍጠር እንላለንና በኢንፎርማል ኢኮኖሚ ውስጥም የምታዩዋቸውን ስራዎች ማንነታቸውን ካላረጋገጡ ከቀን ስራ ጀምሮ ብዙ ጊዜ ከስራ እድል ይገለላሉ ማለት ነው። ዛሬ ግን ናሽናል አይዲ ቢኖራቸው ናሽናል አይዲ አሳይተው መተማመን ስለሚፈጥር በቀጣሪው በኩልም ስለዚህ የስራ እድል ይፈጠርላቸዋል ማለት ነው። እንዴ በጣም ሌክዠሪ የሚመስለን ነገር ታች ላለው ማህበረሰብ ግን የዕለት ተዕለት ኑሮ ላይ የሚኖረውን ፋይዳ ማሰብ ያስፈልጋል ማለት ነው። የስራ እድል እንዴት ነው የሚፈጥረው፣ ኢኮኖሚ እንዴት ነው የሚያሻሽለው ስንል ብዙ እናንተም ገብታችሁ ከዚህ በቀደም ሰምታችኋል ብዬ አስባለሁ። ምንም ጥርጥር የሌለው አይደለም። ብዙዎቻችን ስንቀጥር መጀመሪያ የምንጠይቀው ማንነት ማረጋገጫ ነው አይደል? እንዴት አለው ነው ትልልቅ ትንንሽ እንትኖችም ላይ የማንነት ማረጋገጫ እንጠይቃለን። ይሄ ባለመኖሩ ስንት ዜጋ ከስራ እድል አይደል ተገሏል፣ ከኢኮኖሚ እንቅስቃሴ ተገሏል። የፋይናንስ አገልግሎት ማግኘት ሲችል የባንክ ቡክ ለማውጣት አንዱ ምን የሚጠየቀው አይደንቲቲ ነው አይደል? አይደንቲቲ የሌለው ይህን የፋይናንስ አገልግሎት ብድር ጋር አልደረስኩም፣ ብድር ሌላው ሌቭል አክሰስ ለማድረግ አይደል መጀመሪያ አይዴንቲቲ ማንነቱ ማረጋገጥ አለበት። ከዚህ ሁሉ የሚገለሉ በሚሊየንስ ናቸው ያሉት፣ በሺህ አይደለም በሚሊየንስ። ስለዚህ ምናልባት እኛ ዛሬ የቀበሌ መታወቂያ ስላለን ፓስፖርት ስላለን ሌሎችም ነገር ስላለን ፋይዳው ብዙ ለብዙዎቻችን በተለይ ሴንተር ላይ ራቅ ላለው አካባቢ ግን ቤዚክ የምንለው በመንግስት የሚሰጥ አገልግሎቶችን የጤና እንክብካቤ ሊሆን ይችላል። ማንነቱን ማረጋገጥ አለበት። ማንነቱን ካላረጋገጠስ ያንን አገልግሎት አያገኝም ማለት ነው። ምናልባት በጤና ጣቢያ በሚሰጥ አገልግሎት አንዲት ሴት ተቸግራ ሊሆን ይችላል አይደል? ሕክምና፣ የተለያዩ ጉዳዮች ህይወት ላይ ትልቅ ትርጉምና በህይወትና በሞት መካከል ሊያደርጋቸው የሚችልም ማንነትን ባለማረጋገጥ ባለመቻላቸው
እድል ሊያጡ እንደሚችሉ ማሰብ አለብን ማለት ነው። ስለዚህ ብሔራዊ መታወቂያ ስንል ፋይዳው ከግለሰብ እስከ መንግስት አጠቃላይ በሀገራችን ያለውን የኢኮኖሚ ግንባታ አካታች እንዲሆን ለማድረግ ትልቅ እድልን ይፈጥራል። ለዚህም ነው ኢትዮ ቴሌኮም ይሄ ናሽናል ኮል ብሔራዊ ዓላማ ያለው ለሚሊዮኖች የሚተርፍ ፋይዳ ያለው ጉዳይ ነው ብሎ ከዋናው ከቆመበት የቴሌኮም አገልግሎት ማስፋፋት እሱን ራሱ ተደራሽ ለማድረግ አንዱ ፒላር ይሄ ነው። ናሽናል አይዲን አካታች ማድረግ ተደራሽ ማድረግ ብሎ የተነሳውና በምክንያት ነው ዛሬ በሁሉም በ29ኙም ከተሞች ስናስጀምር በሁሉም ክልል ነው የተጀመረው። በቀጣይ የሚኖረን ምንድነው? ማስፋፊያ ይኖራል። በተለይ በሪሞት ላይ ያሉ ዜጎች በቅርበት እንዲያገኙ ማስፋፊያ እናደርጋለን። ተጨማሪ ኪቶች በግዢ ሂደት ላይ ናቸው ያሉት። እነሱም ይመጣሉ፣ ልጆቻችን እናሰለጥናለን። በየአቅራቢያው አገልግሎት የሚያገኙበት እድል እንፈጥራለን። እንደምታውቁት ሁሉም ሰው ስማርትፎን ያነሳውበት ምክንያት የዲጂታል ሊትሬሲ ጉዳይም ከዚሁ ታሳቢ መደረግ አለበት። ለዚህ ገበሬው አክሰስ ለማድረግ በስማርትፎን ሊቸገር ይችላል፣ ወይም ሌሎችም እንደዛ። አንዳንድ የማህበራዊ ቢሮ ጋር ሆነን የምንሰራው ሌላው ምንድነው ህትመቱንም አዲስ አበባ ድረስ እየመጡ እንዲያገኙ ሳይሆን በአቅራቢያቸው የሚያገኙበት አካታችም እንዲሆን ተደራሽም እንዲሆን። እነዚህ ቃላቶች አካታች፣ ተደራሽ ስንል በጣም ሲምፕልና የተለመዱ ግን ፋይዳ ያላቸው ጉዳዮችና እንደሆኑ መገንዘብ ያስፈልጋል ማለት ነው። ህይወትን የሚቀይር ነገር ስናመጣ ሁሉም ዜጋ በኩል ተደራሽ መሆኑን ማረጋገጥ በእጅጉ ያስፈልጋል። ይሄ ትልቅ ኃላፊነት ብዬ ነው የማስበው ማለት ነው። ስለዚህ ህትመቱንም ጨምሮ ባሉበት አካባቢ እንዲያገኙ እንሰራለን ማለት ነው። ለህትመት የሚያስፈልጉ ማሽኖች ወይም ደግሞ ኢኩፕመንቶች ከማስተባበሪያ ቢሮ እንደደረሰን ይሄንንም ይፋ እናደርጋለን፣ ለተገልጋዮች መረጃ እንሰጣለን ማለት ነው። በዚህ መልክ እንግዲህ እስካሁን ድረስ የብሔራዊ መታወቂያም የሌለን በአቅራቢያ ሄዳችሁ እንድታወጡ፣ በዚህም አካባቢ አሁንም አለ ሊያስተናግዱን ያሉ የኛ ቲም አሉ። ጊዜያችሁን ሰውታችሁ እዚህ መምጣታችሁ ካልቀረ የሌላችሁ ሬጅስተር አድርጋችሁ ብትሄዱ መልካም ይሆናል ብዬ አስባለሁ። በድጋሚ ጥሪያችን አክብራችሁ ከኛ ጋር ለትልቅ ራዕይና ዓላማ ከኛ ጋር ስለቆማችሁ እጅግ አድርጌ አመሰግናለሁ። መልካም ጊዜ። የቀኝ አራት ጣቱን ሲጋ የቀኝ አራት ጣት የግራ አራት ጣት Green for the one.
እንደዚሁ ደግሞ ወጣትና በቅርብ ጊዜ በቲክቶክ ላይ መልካም ስራዎችን በመስራት ከልጇ ጋር ተወዳጅነትን ያተረፈችው ናንሲ ኤንድ ካሪዝማ በሚል የቲክቶክ አካውንት የምትታወቀው ዮርዳኖስ ሽመልስን ወደዚህ ይጠራለሁ። እሷም ተመዝግባለች፣ መታወቂያዋ ደርሷል ማለት ነው። ዮርዳኖስን አለ ልጇ ማየት አይቻልም አይደል? እናመሰግናለን። ስምምነቱ እየተፈረመ ነው። ሁለቱም በሁለቱም ወገን ተፈርመዋል። ስለዚህ ሞቅ ያለ ጭብጨባ